ውድ የተዋሕዶ ልጆች ሆይ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ማለትም ኅዳር 8 ቀን መንበረ ጣዖትን የሚሸከሙ ልዑላን አዕይንት የተባሉትን አርባዕቱ እንስሳ ጻድቅና ንጉሥ የሆነውን ቅዱስ ቆስጠንጢኖስ በዮናን ልሳን ተጽፎ በዚህም ጠላትህን ድል ታደርጋለህ የሚል ትርጉም ያለው በፈለገ ኮር ቅዱስ መስቀሉን የተመለከተባት አረማዊው የነበረ ገዳምን ለመፍረስ ሲሄድ ግን በአንዴ ልቦናው የተሰበረ በዚያም መኖ የመነከሰ በዚች ቀንም ያረፈ አባ ቅፍሮንያ ጻድቅ የሊቀ መላእክቱ ቅዱስ አፍኒን የቅድስት እግዝእ ክብራ ዓመታዊ ክብረ በዓላቸው ነው። እንዲሁም የሊቀ ነቢያት ቅዱስ ሙሴ፣ የአባ ሳሙኤል ዘደብረ ቀልሞን፣ የአቡነ ኪሮስ፣ የቅዱስ ማቴዎስ ሐዋርያ፣ የአቡነ ቢሶይ ወርሃዊ ክብረ በዓላቸው ነው። ስለዚህ የተዋሕዶ ልጆች ሆይ አምላከ ቅዱሳን መላእክት እነርሱን ለረድኤት ይላክልን፣ ከበረከታቸውም ይክፈለን። ወስብሐት ለእግዚአብሔር።